ምናልባት የራሳችን ትክክለኛ መገለጫ መንገዱ ሌሎች ስለኛ የሚያወሩትና የሚስሉት ሳይሆን እኛ በራሳችን ጥረት የምናሳካቸው ነገሮችና የምናደርጋቸው እርምጃዎች ቢሆኑስ? በራስ አቅም ለብቻ የመጓዝን ኃይል አስባችሁ ታውቃላችሁ? የጉዞ ወደ ራሳችን በጥልቀት የምንራመድበት ነው። ብቻችንን ስንጓዝ ስለ ራሳችን ማናቃቸው ወይም ደግሞ እስከዛሬ ያላስተዋልናቸውን ነገሮች ማየት እንችላለን። ወደፊት ስንጓዝ ሰውነታችን ብቻ አይደለም የሚጓዘው፣ በአእምሮ በስሜትና በመንፈስም እናድጋለን። ለብቻ መጓዝ ራስን የመቻል እውነታን ይፋ የምናደርግበት መንገድ ነው። የብቻ ጉዞ የምናደርገው እንቅስቃሴና የምንራመደው እርምጃ የሰዎችን ማረጋገጫ የማይፈልግ መሆኑን የሚመሰክር ነው። እስኪ ይህንን መለስ ብላችሁ አስቡት። መቼ ነው ከመንጋው ነጠል ብላችሁ ከጫጫታው ርቃችሁ ምንም የሚረብሽ ነገር ወደሌለበት፣ ማንም ከኛ ምንም የሚጠብቀው ነገር ወደሌለበት ከራሳችን ጋር ዳግም ወደምንገናኝበትና እያለን ያላስተዋልነውን ጥንካሬ ወደምንመለከትበት ቦታ ተነጥረን ነው። በዛሬው ቪዲዮ ለብቻ መጓዝ ወይም ደግሞ ከመንጋው መነጠል የሚሰጠንን 4 ወሳኝ ጠቀሜታዎች እንመለከታለን። እያንዳንዱ በራሳችን የምንራመደው እርምጃ ወደ ጥንካሬ፣ ወደ ግልጽነትና ወደ ተፈጠርንበት ዓላማ የምንቃረብበት መንገድ ነው። ለብቻ መጓዝ የብቸኝነት ማሳያ እንዳልሆነና እጅግ ከፍተኛ የሆነ ኃይልን የሚሰጠን መሳሪያ እንደሆነ እንመለከታለን። ታዲያ በዚህ ቪዲዮ መጨረሻ ሁሌም ቢሆን ወደ ስኬት ስንራመድ እጅግ ጠቃሚና መንገዱን የሚያሳምርልን ጉዞ ለብቻችን የምናደርገው ጉዞ እንደሆነ በሚገባ እንረዳለን ማለት ነው። የመጀመሪያው ነጥብ ለብቻ መራመድ ዓላማችንን ያጠነክርልናል። የሆነ ሰው ባሰመረልን መንገድ እየተጓዝን እንደሆነ ተሰምቷችሁ ያውቃል? ታዲያ ለብቻ መጓዝ ቆም ብሎ የማሰብን እድል ይሰጠናል። ይህም ደግሞ ከራሳችን ከተፈጠርንበት ዓላማ ጋር ዳግም የምንገናኝበትን መድረክ ያመቻችልናል ማለት ነው። በዚህ ጊዜ አእምሯችን ነፃ ይሆናል። ቅድሚያ መስጠት ያለብን ነገር ወደፊት ይመጣል። ትኩረት ማድረግም እንጀምራለን። ሰዎች ሲከቡን የነዛ ሰዎች ጩኸት የውስጣችንን ድምፅ እንዳንሰማው አድርጎ ይሸፍንብናል። ለብቻችን ከሆነ ግን የምንራመደው የራሳችንን ድምፅ ያለምንም ረብሻ ጥርት አድርገን መስማት እንችላለን። ለብቻ መጓዝ ማለት ከራስ ጋር እንደሚደረግ ስብሰባ ነው። ቀስ በቀስ እየተጓዝን ስንመጣ የሆነ ያክል ርቀት መሄድ ሳይሆን ከነዛ ከሚረብሹን ድምጾች በብዙ እየራቅን እንመጣለን። እያንዳንዱ አጋጣሚ የራሱ የሆነ ዓላማና ጥያቄን ይዞ ይመጣል። የምር ምንድነው የምንፈልገው? ምንስ ነው እያደረኩ ያለሁት ማለት እንጀምራለን። የተፈጠርንበት ዓላማ ዝም ብሎ የሚገለጥልን ነገር አይደለም። በእንደዚህ አይነት ዝም ባሉ አጋጣሚዎች መካከል ነው የሚታየን። እዚህ ጋር አንድ ቆንጆዬ እውነት አለ። እሱም ደግሞ ለብቻ መራመድ የኛ መንገድ የሌሎችን መምሰል እንደሌለበትና የኛ የብቻችን የሆነ የራሱ መልክ ያለው እንደሆነ ያስታውሰናል። እያንዳንዱ ወደፊት መራመድ አዋጅን እንደማወጅ ነው። በራሴ መንገድ ላይ ነኝ የሚል፣ በመራመደው እርምጃ በጣም እኮራለሁ የሚል አዋጅ ማለት ነው። ለብቻችሁ ስትጓዙ ህልማችሁን ለማሳደድ የማንንም ፍቃድ እንደማያስፈልጋችሁ ትረዳላችሁ። ምናልባትም ዓለም መንገዳችንን አትረዳ ይሆናል። ነገር ግን ለብቻ መጓዝ ይህን አለመረዳት ምንም እንዳልሆነና መረዳትም እንደማይጠበቅባቸው ይነግረናል። በእነዛ የብቻ እርምጃዎች ነው የተፈጠርንበት ዓላማ ማንም የማይነቀንቀው ሆኖ የሚጠነክረው። መንገዱ የፈለገ አስቸጋሪ ቢሆንም እንኳን ወደፊት መራመድ እንዳለብንና ራሳችንን ማጠንከር የግድ እንደሆነ እናምናለን። ያንኑ ደግሞ እንተገብራለን። በራስ መራመድ ማንም ባያየው እንኳን የራሳችሁን ዓላማ እንድታዩት ያግዛችኋል። መንገዱ ቢከብድም መዳረሻችሁን አምናችሁ ወደ ልዩ ስኬታችሁ መጓዝ እንድትችሉ ይረዳችኋል። ስለዚህ በቀጣይ የሆነ የጠፋችሁ ወይም ደግሞ ባላችሁበት ቦታ እርግጠኛ ለመሆን ስሜት ሲሰማችሁ ከመንጋው ነጠል በሉና ብቻችሁን መጓዝ ጀምሩ። እርምጃችሁ የምርም የናንተ ከሆኑ ነገሮች ጋር ዳግም እንድትገናኙ እንዲያደርግ ፍቀዱለት። የተፈጠራችሁበት ዓላማ እያንዳንዱ መስዋዕትነት፣ እያንዳንዱ ጥረት እንደሚገባውም ያስታውሳችኋል ማለት ነው። ሁለተኛው ነጥብ ለብቻ መራመዳችሁ ያለ መሸነፍ አቅማችሁን ይጨምራል። የምርም ምን ያክል ጠንካራ እንደሆናችሁ አስባችሁ ታውቃላችሁ? ብቻችሁን ስትራመዱ ከራሳችሁ የማገገም አቅም ጋር ፊት ለፊት ትፋጠጣላችሁ። እናንተና ከፊታችሁ የሚጠብቃችሁ መንገድ ብቻ፣ ማንም የሚመራችሁም ሆነ የሚያግዛችሁ ሳይኖር ማለት ነው። ታዲያ በዛ አስቸጋሪ ሁኔታ መካከል ስትቆሙ አንዳች እውነታን ትረዳላችሁ። በዚያ አጣብቂኝ መሃል ሆናችሁ ማንም ባያያችሁም ማንም ባያግዛችሁም በራሳችሁ ከፍ ብላችሁ እንደምትቆሙና እንደምትጋፈጡ ታምናላችሁ። በፍጥነት ስለመጓዝ ወይም ደግሞ ብዙ ርቀት ስለመሄድም አይደለም።
ብቻ ለራሳችሁ እንደምትችሉ ማሳየታችሁ ነው ዋናው ድል። ምንም እንኳን አስቸጋሪ ቢሆንም አደርጓለሁ ማለት ትጀምራላችሁ። ለብቻ መራመድ የህይወት ትግሎችን ቁልጭ አድርጎ ያሳየናል። አንዳንዴ መንገዱ የተደላደለ ይሆናል፣ አንዳንዴ ደግሞ እንቅፋት ይበዛዋል። ነገር ግን በምንም ሁኔታ ውስጥ እንደምትችሉ ለራሳችሁ ታሳዩታላችሁ። የሆነ ወቅት ላይ ህይወት የወረወረችብንን አንድ ፈተና እናስብ እስኪ። የልብ ስብራት ሊሆን ይችላል፣ በኑሯችን ወደ ኋላ መንሸራተት ወይም ደግሞ ራሳችንን የተጠራጠርንበትም አጋጣሚ ሊሆን ይችላል። እንዴት ነበር ያለፋችሁት? ለብቻ መራመድ ብዙ እንደዚህ አይነት ነገሮችን እንዳሳለፋችሁ ያስታውሳችኋል። እያንዳንዱ እርምጃም አሸንፎ የመመለሳችን በዓል ይሆናል ማለት ነው። ጠንካራ እንደሆናችሁና ለዛም ደግሞ ለራሳችሁ ዋጋ እንደምትሰጡ የሚያስታውሳችሁ ይሆናል። ከነገሮች አገግሞ መመለስ ነገሮች ቀላል ሲሆኑ የምናዳብረው አይደለም። ትግል በበዛባቸውና አስቸጋሪ በሚባሉ ሂደቶች ውስጥ ነው የሚወለደው። ብቻችሁን ስትራመዱ ወደፊት ለመጓዝ ማንንም እንደማትፈልጉ ለራሳችሁ ትነግሩታላችሁ። በነገራችን ላይ ደጋግመን ያነሳነው ለብቻ መራመድ የሚለው ሐሳብ ሰዎችን መግፋት ማለት አይደለም። ይልቁኑ ጥንካሬያችን በዛ መንገድ እንደሚመጣ ማወቅ ነው። ለብቻ መራመድ እያንዳንዷ ትንሽ የምትመስል ለውጥ ምንም እንኳን ሌሎች ባያዩዋትም ተጠራቅማ ትልቅ እንደምትሆን ያስተምረናል። በእነዛ አስቸጋሪ ጊዜያት ላይ የራሳችን ኃይል በሌሎች የሚሰጠንና የሚገለጽልን ሳይሆን በእኛው በራሳችን የምናዘው እንደሆነ ያስረዳናል። ስለዚህ በቀጣይ አስቸጋሪ የሚባሉ መንገዶች ሲገጥሙን ምንም እንኳን በዚያ ትግል በበዛበትና አንድ እግርን አንስቶ ሌላኛውን ለማንሳት በሚከብድበትና የማንም አድናቆትና ማበረታቻ በማይኖርበት ሰዓት እነዛ እርምጃዎችም መቻላችንን የሚያረጋግጡ ምስክሮቻችን እንደሆኑ መዘንጋት የለብንም። እያንዳንዱ እርምጃ ምንም ያክል ትንሽ ብትሆንም ወደ ህልማችን የምታስጠጋ እንደሆነች ማመን ያስፈልጋል። ሶስተኛው ነጥብ ለብቻ መጓዝ ያዘጋጃችኋል። ህይወት ለምትሰጠን ያልተጠበቁ መሰናክሎች እንዴት መዘጋጀት እንዳለብን አስባችሁ ታውቃላችሁ? ለብቻ መራመድ ለሰውነታችን ከምናሰራው ስፖርት የዘለለ ትርጉም አለው። አእምሮአችንን ማለማመድ፣ ስሜታችንን፣ መንፈሳችንን መግራት ጭምር ነው። ህይወት አጋጣሚዎች የሞሏትና የኛንም እንቅስቃሴ የምትፈልግ ናት። ታዲያ ለብቻ መራመድ ለዚህ የህይወት ፈተና በሚገባ እንድንዘጋጅ ያደርገናል። ብቻችሁን ስትራመዱ ችሎታችሁ የሰላ እንዲሆንና ወደ ፍጹምነት የተጠጋ እንዲሆን ማለማመድ ትችላላችሁ። ይህም ደግሞ ችሎታችሁ የምትሰሩት ነገር ላይ እንዲያተኩር ያደርጋል። ያለማንም ጫና ውሳኔዎችን እንድትወስኑ ያግዛችኋል ማለት ነው። እነዚህን ሁሉ ታዲያ በእነዛ ጸጥ ባሉ ጉዞዎች ነው የምትማሩት። ብቻችሁን ስትጓዙ ቀጣይ የምታደርጉትን ነገር ለመወሰን የማንንም ጣልቃ ገብነት እንደማትፈልጉ ትረዳላችሁ። ህይወትን በሙሉ በራስ መተማመን እንድትጋፈጧት ያዘጋጃችኋል። በዚህ መንገድ አስቡት። እያንዳንዱ ብቻችሁን የምታደርጉት እርምጃ በኋላ በህይወታችሁ ለሚጠብቃችሁ ትልቅ ሩጫ እንደመለማመጃ ነው። ከእድሎች ጋር እንዲሁም ከሚመጡ ሌሎች ጉዳዮችም ጋር እንድትላመዱና በአእምሮአችሁም ሆነ በሰውነታችሁ ለመሰናክሎቹ ዝግጁ እንድትሆኑ ያደርጋችኋል። የሆነ ዕቃ ማስቀመጫ ሳጥን እንደመስራት ቁጠሩት። እያንዳንዱ እርምጃ ላይ የምታገኙት ልምድና ዕውቀትን ወደዛ ሳጥን የምትወረውሩበትና የምታጠራቅሙበት አይነት። በነገራችን ላይ መዘጋጀት ማለት ስለማቀድ ብቻ አይደለም፣ ይልቁኑ ስለ አስተሳሰብና አመለካከትም ጭምር ነው። ብቻችሁን መራመድ የሚመጣው ነገር ምንም ይሁን ምን እንደምትወጡት ያሳምናችኋል። ከዚህ በፊት ብዙ ተመሳሳይ ነገሮችን እንዳለፋችሁ አሁንም ደግሞ ማድረግ እንደምትችሉ ያስታውሳችኋል። ታዲያ ትልልቅ አጋጣሚዎች ሲመጡ ለውሳኔዎች፣ ለአደጋዎች፣ ለእድሎች ብቻ ለሁሉም ነገር ዝግጁ ትሆናላችሁ። እነዛ አስቸጋሪ መንገዶችም ማዕበል ሲበዛና ጫናው ሲበረታ አእምሮአችሁ ጠንካራ ሆኖ እንዲቀጥል ያግዟል። እነዛ አስቸጋሪ መንገዶችን አንናቃቸው። በሚገባ ካለፍናቸው የህይወታችን ሚስጥራዊ መሳሪያዎች ይሆናሉ። ለመትረፍ ሳይሆን በመሰናክል ውስጥ በድል እንድናልፍ ያዘጋጁናል ማለት ነው። አራተኛውና የመጨረሻው ነጥብ ደግሞ ለብቻ መራመድ ለቆራጥነትና ለድፍረት ክፍት ያደርጉናል። ጀግንነት ወይም ጉብዝና ከየት እንደሚመጣ አስባችሁ ታውቃላችሁ? ጀግንነት ከሌሎች የሚመጣ ሳይሆን ከውስጣችን የሚፈልቅ ነው። ታዲያ ለብቻ መጓዝ ይህንን ኃይል ከምንረዳባቸው መንገዶች መካከል ዋነኛው ነው። ከራሳችን እሳቤዎች ጋር ለመቆም ጀግንነት ያስፈልጋል። ያለምንም መረበሽ ፍርሃታችንን ለመጋፈጥም ጀግንነት የግድ ነው። ለብቻ መራመድ ልክ ዓለም አይሆንም አይደረስበትም ወዳለችው ቦታ ለብቻ ተራምዶ እንደመድረስም ነው። ልክ በእነዛ አስፈሪና አስቸጋሪ ሁኔታዎች መካከል ራሳችንን በግልጽ እንደማየት ነው። ፍርሃታችንን፣ ጥንካሬያችንን መረዳት እንጀምራለን።
ያ መረዳት ደግሞ ማን እንደሆንን ምን እንደምንፈልግ በሚገባ እንድናቀው እድል ይሰጠናል። ጀግንነት የፍርሃት አለመኖር ሳይሆን ፍርሃትን ለመጋፈጥ ያለ ቁርጠኝነት ነው። ለብቻ መጓዝ ደግሞ ያንን የማድረግ አቅም ይሰጠናል። ጥንካሬ እንዲሰማን የመንጋው መሰብሰብ አስፈላጊ እንዳልሆነ የሚያስታውሰንም ጭምር ነው። ዋጋችንን ለመረዳት ሌሎች አያስፈልጉንም። እኛ እንደኛ በቂ ነን። ራሳችንን እንዲያስብ እንዲያልምና እንዲመልስ ቦታ ብንሰጠው የሚኖረንን ግልጽነት አስባችሁታል? ለብቻ መራመድ ያንን ቦታ ነው የሚሰጠን። በእነዛ ጉዞዎች ነው ጀግንነት ፈሪ አለመሆን ሳይሆን ወደፊት መጓዝ አለማቆም እንደሆነ የምንረዳው። ፍርሃቱን ትተን በራሳችን ማመንና የምንፈልጋቸውን መልሶች ሁሉ እኛ ውስጥ እንዳሉ የምናውቀው። በእነዚህ አስቸጋሪ መንገዶች መካከል የምናገኛቸው ጀግንነትና ግልጽነት በእያንዳንዱ እርምጃችን የሚከተሉን፣ በውሳኔያችን የሚገለጡ፣ በግንኙነታችን በመንገዳችን ሁሉ የምናያቸው ናቸው። በራሳችን መንገድ ብቻችንን መጓዝ አዳዲስ ነገሮችን የመፈለግ ነፃነትን ይሰጠናል። ከዚህ ቀደም ያላየናቸው የኛ የሆኑ ነገሮችን በሚገባ እንድናስተውልም ያግዘናል። እንደዚህ ያሉ ግልጽ መሆኖችም ችግሮችን ከመፍታት በዘለለ የተሻለ ራዕይ እንዲኖረንና ወደፊታችንን እንድንገነባ ያግዘናል። የሰዎችን ማረጋገጫ መጠበቅ እናቆማለን፣ ምክንያቱም ለራሳችን ማረጋገጫ መስጠት ተምረናል። በራስ መጓዝ ለጥያቄዎቻችን ሁሉ አሁን መልስ ማግኘት እንደሌለብንና ይልቁኑ መጠየቅ ያለማቆም ጀግንነት እንደሚያስፈልገን ያስታውሰናል። በእያንዳንዱ እርምጃ እየተንቀሳቀስን ሳይሆን ወደምንፈልገው ማንነት እያደግን ነው። ስለዚህ ከመንጋው እንነጠል። የራሳችንን መንገድ በጀግንነት በማስተዋል እንጓዝ።